ሰላም እንዴት ናችሁ? ዛሬ ደግሞ በሂውማን አናቶሚ እና ሂስቶሎጂ ላይ የወጡ ጥያቄዎችን አብረን እንሰራለን። የመጀመሪያው ፓርት choose the best answer ነው የሚለን። ኦኬ የመጀመሪያው ጥያቄ the study of anatomy by our naked eye is said to be በአይናችን እያየን ልናጠናው የምንችለው ኤን ስናይ ግሮስ አናቶሚ ዊዛውት ማይክሮስኮፕ ማጥናት እንችላለን። ይሄ ይሆናል። ማይክሮ አናቶሚ ማይክሮ የሚለው በራሱ ማይክሮስኮፕ እንደምንጠቀም ነው የሚያሳየን። ማይክሮ ማለት ስሞል ማለት ነው። ማይክሮ አናቶሚ ሲሆን ዊዝ ማይክሮስኮፕ ነው ማለት ነው ማጥናት የምንችለው። ይሄ ሊሆን አይችልም። ሲ ማክሮ አናቶሚ ማክሮ ማለት ላርጅ ነው። ማይክሮ ማለት ስሞል ነው። ማክሮ ሲሆን ደግሞ ላርጅ ነው ማለት ነው። ማክሮ አናቶሚ የሚለውም ይሆናል ማለት ነው። ዲ ላይ ሳይቶሎጂ ይለናል። ሳይቶሎጂ ስለምንድን ነው የሚያጠናው? ስለ ሴል ነው የሚያጠናው። ያው ሴልን ደግሞ ያለ ማይክሮስኮፕ ማጥናት አንችልም። ስለዚህ እሱም ማይክሮስኮፕ ተጠቅመን ነው የምናጠናው። በአይናችን ብቻ ማጥናት የምንችለው ግሮስ አናቶሚ እና ማክሮ አናቶሚ ነው የሚሆነው ማለት ነው። መልሳችን ኢ ይሆናል ማለት ነው። ሁለተኛ a person who is standing in the anatomical position is በአናቶሚካል ፖዚሽን ላይ የቆመን ሰው ኤ ፌሲንግ ላተራሊ ይለናል። አናቶሚካል ፖዚሽን ሲባል ፊቱ ወደ ነው መሆን ያለበት? ወደ ፎርዋርድ ነው። ስለዚህ ፌስስ ፎርዋርድ ነው መሆን ያለበት፣ ላተራል መሆን የለበትም። ቢ ላይ have the palms of the hands direct medially ፓልምስ ፌዙ ምንድነው መሆን ያለበት? ፎርዋርድ ነው መሆን ያለበት፣ ወይም ደግሞ አንቴሪየር ነው መሆን ያለበት። ኦኬ ሲ ላይ is standing on his or her toes በእግር ጣቱ እየቆመ ያለ ሰው ነው የሚለን። እንደዛ መሆን የለበትም። ፍላት ነው መሆን ያለበት። ግራውንድ ላይ ነው ማለት ነው ፍላት መሆን ያለበት። ስለዚህ ይሄኛው መልስ ነው። ዲ ላይ have the upper limbs by the sides of the trunk ይለናል። ይሄኛው ትክክለኛው መልስ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሶስተኛው your nose is dash to your eyes ኤ superior lateral ማለት ከላይ ሲሆን እንደማለት ነው። ይሄኛው አባቭ ነው። አፍንጫችን ከአይናችን በላይ ነው ካለ ይሄ እስር ቤት የሚያስገባ ነው። ይሄ ትልቅ ኃጢአት ነው። ቢ ኢንፌሪዮር ሚዲያል ኢንፌሪየር ማለት ቢሎ ማለት ስለሆነ ያው አፍንጫችን ከአይናችን በታይ ነው። ሚዲያል ማለት ደግሞ ቱዋርድስ ደ ሚድ ላይ ነው። ይሄኛው ትክክለኛው መልስ ነው። ሲ ኢንፌሪዮር ላተራል አይደለም፣ ኖት ላተራል። ዲ ላይ ደግሞ ሱፐሪዮር ሚዲያል ይላል። ይሄም ያው አባቭ ነው። ናት አባቭ፣ ይሄም አይሆንም። መልሳችን ቢ ይሆናል ማለት ነው። አራተኛው which subdivision of anatomy uses imaging techniques to study the normal and diseased internal structures of the human body ኢሜጂንግ ቴክኒክ የሚጠቀመው የሰብዲቪዥን ኦፍ አናቶሚ የትኛው ነው? ኤ ሰርፌስ አናቶሚ ስተዲስ ኤክስተርናል ቦዲ ኤክስተርናል ቦዲን ነው የሚያጠናው። ምንም ኢሜጂንግ አያስፈልገውም ማለት ነው። ቢ ክሊኒካል አናቶሚ ይህኛው ደግሞ አፕላይስ አናቶሚ ቱ ዳያግኖሲስ ኦር ትሪትመንት ለዳያግኖሲስ እና ለትሪትመንት ዲያግኖሲስ ኤንድ ትሪትመንት ላይ ነው አፕላይ የሚደረገው ክሊኒካል አናቶሚ። እሱም አይሆንም። ሲ ሰርጂካል አናቶሚ ለሰርጀሪ ነው የሚያገለግለው። ዲ ላይ ራዲዮሎጂካል አናቶሚ እንደምታውቁት ራዲዮሎጂካል አናቶሚ ምን ይጠቀማል? ኢሜጂንግ ቴክኒክስ ይጠቀማል። ላይክ ሲቲ ስካን፣ ኤክስሬይ፣ ኤምአርአይ እነኝህን የመሳሰሉት ምን ይጠቀማሉ? ኢሜጂንግ ቴክኒክ ይጠቀማሉ ማለት ነው። ግሮስ አናቶሚም አይደለም። መልሳችን ምን ይሆናል ማለት ነው? ራዲዮሎጂካል አናቶሚ። ኦኬ አምስተኛው which body plan
divides the body into anterior and posterior parts። ኤ ላይ ሳጂታል ፕሌን ይለናል። ሳጂታል ፕሌን ወደ ሌፍት እና ወደ ራይት ነው የሚከፍለው። ስለዚህ አንቴሪየር እና ፖስቴሪየር ደግሞ ከታችና ከላይ ስለሆነ ይሄ መልስ አይሆንም ማለት ነው። ሚዲያን ፕሌን ደግሞ ወደ መሀሉ ቀረብ ይላል አይል የሚለውን ነው ማለት ነው። እሱም መልስ አይሆንም። ኦብሊክ ደግሞ it cuts at an angle በአንግል ነው የሚቆርጠው። ኦኬ ለምሳሌ እስኪ ይሄንን እግር ነው ብላችሁ አስቡ አይደለም ግን ብላችሁ አስቡት። በሆነ አንግል ይሄንን እግር ብንቆርጠው አስባችሁታል? ኃጢአት ነው ግን እስኪ እንቁረጠው። ለምሳሌ እዚህ ላይ ብንቆርጠው እዚች ጋር በሆነች አንግል ብንቆርጠው እሱ ነው ማለት ነው ኦብሊክ የሚባለው። እሱም መልስ አይሆንም። ዲ ላይ ኮሮናል ፕሌን it divides front ወይም ደግሞ አንቴሪየር የምንለው ኤንድ ባክ ወይም ደግሞ ፖስተሪየር። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ ስድስተኛው anatomical term used for patients lying on the back በጀርባው የተኛን ፔሸንት በየትኛው አናቶሚካል ተርም ነው የሚገለጸው? ኦኬ እዚህ ጋር እንደምታዩት ሱፓይን የሚባለው አለ፣ ፕሮን የሚባለው አለ፣ ላተራል አለ። አሁን እዚህ ጋር የተባልነው ፔሸንት ላይንግ ኦን ባክ በጀርባው ማለት ነው። በጀርባው ሲተኛ ያው ሱፓይን ፖዚሽን ነው የሚባለው። ይሄ ይሆናል። ፕሮን ሲባል ደግሞ ላይክ እንደዚህ በሆዱ ሲተኛ ማለት ነው። ዝም ብሎ ይጋደማል። ኦኬ ከዛ ደግሞ ላተራል የሚባለው አለ በዋን ሳይድ። እዚህ ጋር ያስቀመጥኳቸው እዩዋቸው። መልሳችን ኤ ይሆናል ማለት ነው። ኦኬ ሰባተኛው which one of the following is angular movement? አንጉላር ሙቭመንት የሆነው የትኛው ነው? አንጉላር ሙቭመንት የሚባለው ኤክስቴንሽን የሆነ ሙቭመንት ነው። ይሄ ላይ ሙቭመንት ኦፍ ታይ ቱዋርድስ ሚድ ላይን ኦፍ ዘ ቦዲ መሀለኛው የቦዲያችን ክፍል ይሄ አዳክሽን ነው የሚባለው። ኦኬ ቢ the movement of index finger away from the middle finger ይሄኛው ደግሞ አብዳክሽን ነው የሚባለው። ሲ the movement of trunk towards thigh ይሄኛው ደግሞ ፍሌክሽን። ዲ ላይ the movement of forearm away from the arm እጃችንን ስንዘረጋውና ስናጥፈው ይሄኛው ኤክስቴንሽን ነው። ስለዚህ ይሄ መልስ ይሆናል ማለት ነው። ኢ ላይ the movement of a head towards side and shoulder ይለናል። ይሄኛውም አይሆንም ማለት ነው። ስለዚህ መልሳችን ሲ ይሆናል። ስምንተኛው all are belongs to special movement except ስፔሻል ሙቭመንት ያልሆነው የትኛው ነው ጥያቄ? ኤ ኤሊቬሽን ኦፍ ሾልደር ይሄኛው ስፔሻል ሙቭመንት ነው። ቢ ቨርዥን ኦፍ ፉት ይሄም ልክ እንደዛው። ሲ ዲፕሬሽን ኦፍ ማንድብል ይሄም ልክ ነው። ዲ ፕሮትሩዥን ኦፍ ታንክ ይሄም ልክ ነው። ያው ኢ ነን ኦፍ ዘ አቦቭ ይለናል። ስፔሻል ሙቭመንት ያልሆነ ከነኝ ውስጥ የለም፣ ሁሉም ስፔሻል ሙቭመንት ናቸው። Question number 9 which body cavities protect the central nervous system? Central nervous system brain እና spinal cord አለ። ብሬንን ፕሮቴክት የሚያደርገው ክራኒያል ካቪቲ፣ ስፓይናል ኮርድ ደግሞ ፕሮቴክት የሚደረገው በማን ነው? ስፓይናል ካቪቲ። ስለዚህ ሴንትራል ነርቨስ ሲስተምን ፕሮቴክት የሚያደርጉልን ክራኒያል ካቪቲ እና ስፓይናል ካቪቲ ናቸው ማለት ነው። ስለዚህ መልሳችን ዲ ይሆናል። ኤ እንደ ቢ